يا بني إسرائيل قد أنجيناكم من عدوكم وواعدناكم جانب الطور الأيمن ونزلنا عليكم المن والسلوى كلوا من طيبات ما رزقناكم ولا تطغوا فيه فيحل عليكم غضبي ومن يحلل عليه غضبي فقد هوى. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، تلانت يا سورة الجن جمرنا كاقوم نبتن كتلالنا وأن منا المسلمون ومنا القاسطون. وأن يملوا أي بعد استماعنا للقرآن ما لتاتونه تلانت وأن منا الصالحون ومنا دون ذلك يملون قرآن كمال متأتشوا بفيت كالناس مكاكل يتوسنوا تدقاقوش يتوسنوا تدق مكذباتاش اندهونوا أسالفنا ዛሬ ደግሞ የሚናገሩት ቁርአንን ካደመጡ ነብያችን አለይሂ ሰላቱ ወሰላም ካዩ በኋላ ያሉበትን ሁኔታ ነው። ወአና እኛ አይ بعد استماعنا للقرآن من المسلمون ከኛ ሙስሊሞች አሉ ومن القاسطون ከኛም በዳዮች አሉ። القاسط هو الجائر العادل عن الحق كأونت زور بهذا بدلن ማለት ነው። مثلث ሲሆን القاسط جائر ነው። أما المقسط عادل ነው። مربع مقسط የሚለው ፍትሃዊ ማለት ነው። ግን قاسط ማለት جائر والظالم ነው። እነዚህ ጅኖች ምን ይላሉ? ከኛ ውስጥ መልእክተኛውን ተቀብለው ሙስሊም የሆኑ አሉ፣ ከኛም ውስጥ በዳዮች አሉ። ወአና ሚነል ሙስሊሙና ወሚነል ቃሲጡን ከኛ ሙስሊሞች አሉ በዳዮችም አሉ። ፈመን አስለመ የሰለመ ሰው ወይም ደግሞ ከኛ የሰለሙት ፈኡላኢከ ተሐረው ረሸዳ እነዚያ ቀናቻን መርጠዋል። ተሐረው أي قصدوا وعمدوا مالتنا. التحري هو طلب الأفضل والأولى. يتشالنا مرت الممرت تحري بالا. النزي ملك ثنياون تقبلوا اسلمنا واستقبوت كناتشان مرتوال ملكا من نقر فلقوالنا. وأما القاسطون بدا يوتشما فكانوا لجهنم حطبا ለጀሃነም ማገዶ ሆነዋል። ይህ ነው አላህ ተባረከ ወተዓላ በሱ ለሚያምኑ መልእክተኛውን ለሚከተሉ እና እምቢ ለሚሉት ያዘጋጀላቸው። እስልምናን የተቀበሉ ወደ ቀናቸው መንገድ ተመርተዋል፣ ወደ ጀነት የሚያደርሳቸውን መንገድ ይዘዋል። أما القاسطون وهم العادلون عن اتباع الحق ይሄንን እውነት ከመቀበል ዘወር የሚሉ በዳዮቹ አላህ ተባረከ ወተዓላ በጀሃነም እሳት ይቀጣቸዋል፣ ለሷም ማገዶ ያደርጋቸዋል። وأما القاسطون በዳዮቹማ فكانوا لجهنم حطبا ለጀሃነም ማገዶዎች ሆነዋል። وأن لو استقاموا على الطريقة በመንገዲቱ ላይ ቀጥ ቢሉ ኖሮ እዚህ ላይ ዑለማዎች ምን ይላሉ? معطوف يتدرجوا قل أوحي إلي أنه لو استقاموا على الطريقة بملوا لاين اسكاون جنوچو كنبياتنا عليه الصلاة والسلام قرآن المسماتاتشون أسكتلو يتناقروا ንግግሮች ጠቅሷል። አሁን ደግሞ አላህ ተባረከ ወተዓላ ከዚያም በተጨማሪ
ወደ አንተ እማወርድብህ ነገር አለና ያንን ንገራቸው እያላቸው ነው። ወደ እኔ አላህ ካወረደው ወህይ ካደረገልኝ መካከል ምንድነው? ፍጥረቶች ጅኖች እዛ ውስጥ ይካተታሉ። ወአን ለው ኢስተቃሙ ዐለ ጠሪቀቲ በመንገዲቱ ላይ ቀጥ ቢሉ ኖሮ አይ ዐለ ልእስላም ወልሂዳያ ለአስቀይናሁም ማአን ገደቃ ብዙ ውሃን ባጠጣናቸው ነበር። አልገደቅ ሁወል ከሲር ሊዛሊክ አይን በብዛት በምታለቅስ ጊዜ ገደቀት ይባላል። ማአን ገደቀን ማለት አይ መጠረን ከሲረን ወገዚራ በኃይል የሚፈስ ብዙ ውሃን እናጠጣቸው ነበረ። እዚህ ላይ ውሃው የተፈለገው ኪናየተን عن التوسعة والنعم في الدنيا በዱንያ ላይ አላህ ተባረከ ወተዓላ የሚያሰፋላቸውንና የሚሰጣቸውን ጸጋ ለመግለጽ ነው። በተለያዩ የቁርአን አያቶች ላይ አላህ እንደገለጸው ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካቲን ሚነስ ሰማኢ ወልአርድ ወከዛሊክ ስለ አህሉል ኪታቦች ሲያወራ ምን አለ? ወለው አነሁም አቃሙ ተውራተ ወልኢንጂለ ወማ ኡንዚለ ኢለይሂም ሚን ረቢሂም ለአከሉ ሚን ፈውቅህም ወሚን ተሕቲ አርጁልህም ቢያምኑ እኔም ቢፈሩኝ የምድርንም የሰማይንም በረከት እከፍትላቸው ነበር፣ ከበላያቸውም ከእግራቸውም ስር ሪዝቁን አወጣላቸውና የፈለጉትን ይመገቡ ነበር እንዳለው እዚህም ላይ ለአስቀይናሁም ማዕን ገደቃ ማለቱ ምንድነው? አይ ለወሰዕና ዐለይሂም ፊ ዱንያ ዱንያቸውን እናሰፋላቸው ምቾትን እንሰጣቸው ነበር ማለት ነው። አንዳንዶቹ ዑለማዎች ደግሞ ሊነፍቲነሁም ፊህ የሚለው ላይ እንደምንመጣበት ዐለ ጠሪቀት የምትለዋን በሌላ መንገድ የተረጎሙት አሉ። አይ ወአን ለው ኢስተቃሙ ዐለ ጠሪቀቲ ለአስቀይናሁም ማአን ገደቃ እዚህ ላይ ጠሪቃ የምትባለው ህየ ጠሪቀቱል ኩፍሪ ወዘላል የክህደትና የጥመት መንገድ ናት አሉ። እነዚህ ሰዎች በክህደታቸው ላይ በስህተት ላይ ቀጥ ቢሉና በዚያ ላይ ቢጸኑ ኖሮ ብዙ ውሃን እናጠጣቸው ነበር፣ በዱንያ ሪዝቅን እናሰፋላቸው ነበር የሚል ማዕና የሚያስይዝ ነው አሉ። ሊነፍቲነሁም ፊህ በሱ ልንፈትናቸው። ስለዚህ ሊነፍቲነሁም ፊህ የሚለውን አይ ጠሪቃዋን እዚህ ላይ የተጠቀሰችውን በክህደት መንገድና በስህተት የተረጎሟት ዑለማዎች ምን አሉ? ሊነፍቲነሁም ፊህ ማለት አይ ሊነስተድሪጀሁም ቢሃዘ ነዒም በዚህ ጸጋ ኢስቲድራጅ ልናደርጋቸው ቀስ በቀስ ልንይዛቸው የሚል ማዕና የሚያስይዝ ነው አሉ። ምክንያቱም አላህ ተባረከ ወተዓላ ህዝቦችን የሐቅን መንገድ ግልጽ ካደረገላቸው በኋላ መልእክተኞችን ልኮ መጽሐፍ አውርዶ እውነትን ካብራራላቸው በኋላ አውቀውት አንከተልም ካሉ በተለያዩ መሳኢቦች በተለያዩ ችግሮች ይይዛቸዋል። እነዚያም ችግሮች መከራዎች ወደ አላህ የማይመልሷቸው ከሆነ ሪዝቃቸውን ይከፍትላቸዋል፣ ዱንያ ላይ ምቾት ይሰጣቸዋል። ሱረቱ አልአንዓም ላይ አላህ ተባረከ ወተዓላ እንዳለው ማለት ነው فلما نسوا ما ذكروا به فتحنا عليهم أبواب كل شيء حتى إذا فرحوا بما أوتوا أخذناهم بغتة فإذا هم مبلسون فقطع دابر القوم الذين ظلموا والحمد لله رب العالمين يتجسسبة يتمكربة النجر برسو قدي يهلونم نجر بر كفتن الله الشوارع يرزقونم يزناونم يسلطانونم دنيا باتقالاي أمشاچن الله حتى إذا فرحوا بما أوتوا بتسطت نجر اسكتدستو درس ማለት ነው። የዚህን ጊዜ أخذناهم بغتة فإذا هم مبلسون የተዘናጉ ምንንም ነገር የማይጠባበቁ ሆኖ በድንገት ያዝናቸዋል። ስለዚህ አላህ ተባረከ ወተዓላ ኸይርን የሚሰጠው ወይም ደግሞ በዱንያ ላይ ሪዝቅንና ኒዕምን የሚያሰፋው ለመልካም ሰዎች ብቻ አይደለም። ባሳለፍነው አያት ላይ እንደተጠቀሰው
ሐቅን አውቀው እምቢ ላሉ ሰዎችም ሊያሰፋላቸው ስለሚችል እዚህ ላይ ጠሪቃ የተባለችው የክህደትና የጥመት መንገድ ናት። አላህ ደግሞ ለነሱ ሪዝቃቸውን የሚያሰፋላቸው ብዙ ውሃን የሚያጠጣቸው ሊየፍቲነሁም ፊህ አይ ሊየተደረጀ ቢህም እነሱን ቀስ በቀስ አዘናግቶ በክህደት ላይ ያሉ ሊይዛቸው ነው አሉ። ወላኪን ሰሒህ ትክክለኛው ትርጓሜ አብዛኛዎቹ ዑለማዎችም ያሉበት አጠሪቃ هي طريقة الإسلام يسلمنا من قرنا إمام القرطبي رحمة الله عليه እንዳለው በአል ሙዐረፉና የመጣችው እዚህ ላይ ጠሪቃ እስልምናን ሰዎች የሚያውቁትን ቀጥተኛውን መንገድ ለመጠቆም ስለሆነ ነው። ሊነፍሲነሁም ፊህ ማለቱ ምንድነው? አይ ጠሪቃዋን በእስልምናና በትክክለኛ መንገድ ከተረጎምናት አይ በዚህ በሰጠናቸው ጸጋ ልናይና ልንሞክራቸው ነው። አመስጋኞች ይሆናሉ፣ በዚያው መንገድ ላይ ይጸናሉ፣ ወይስ ደግሞ መልካምን ነገር ባገኙ ጊዜ ከዚያ መንገድ ዘወር ይላሉ የሚለውን ልንፈትናቸው ነው። وهذا ከአላህ ተባረከ ወተዓላ ታላላቅ ሱነኖች መካከል አንዱ ነው። መልካም የሰራን ሰው በመልካም ስራው ምክንያት በዱንያ እንኳን ሳይቀር ምቹ የሆነ ህይወትን መልካም ኑሮን እንደሚያኖረው ማለት ነው። من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون دار ነገር ግን ይህ የዱንያው ሪዝቅ መስፋቱ መልካም ነገር መሰጠቱ እንደ ምንዳነት ብቻ አይደለም የሚሰጠው በለፈተና ነው። ወነብሉኩም ቢሸር ወልኸይር ፊትነ ወኢለይና ቱርጀዑን እንዳለ አንድ ሰው መልካም ስራ ሲሰራ በአላህ አምኖ እሱን ሲፈራው ኑሮ ይመቻችለታል፣ አላህ ተባረከ ወተዓላ ሪዝቁን ያሰፋለታል። ይሄ ግን የሚከሰተው ለሰራው ስራ ምንዳ ተደርጎ ሳይሆን ለፈተና ነው። ይሄንን መልካም ነገር በሚሰጥ ጊዜ ይህ ፈضል የመጣው ከአላህ ተባረከ ወተዓላ ዘንድ ነው ብሎ አምኖ አላህን አመስግኖ በዚያው መንገድ ላይ ይቀጥላል፣ ወይስ ደግሞ ከዱንያ ትንሽ ነገር ስላገኘ ብቻ ዘወር ይላል የሚለውን ፊትና ለመፈተን ነው። አማ ለኢማንና ለተቅዋው የተሟላ ምንም አይነት ሙነኪድና ሙነጊስ የሌለበት አጅር የሚገኘው በአኺራ ነው። በዱንያ ሸሩም ይሁን ኸይሩ የሚመጣው ለፈተና ነው። لذلك عمر بن الخطاب رضي الله عنه من ይላል أينما كان المطر كان الماء وأينما كان الماء كانت الفتنة ዝናብ የትም ቦታ ከወረደ እዚያ አካባቢ ገንዘብ ይበዛል አለ። ገንዘብ የበዛበት ቦታ ሁሉ ደግሞ ፈተና ይመጣል። لذلك ነብያችን عليه الصلاة والسلام بحديث من ይላሉ والله ما الفقر أخشى عليكم እኔ በእናንተ ላይ ድህነትን በፍጹም አልፈራም አሉ ሱሐቦቻቸውን። إنما أخشى عليكم أن تبسط عليكم الدنيا كما بسطت على من كان قبلكم فتنافسوها كما تنافسوها فتهلككم كما أهلكتهم እኔ በእናንተ ላይ የምፈራው ዱንያ ከእናንተ በፊት ላሉት ህዝቦች እንደተዘረጋችው እንደተሰፋችው እንዳትሰፋላችሁ ነው። ከዚያ በኋላ ልክ እነሱ እንደተፎካከሩባት እናንተም ተፎካክራችሁባት እንዳጠፋቻቸው እንዳታጠፋችሁ ነው የምሰጋው አሉ። ስለዚህ የዱንያ መስፋት የሪዝቅ መብዛት የኸይር ምልክት አይደለም፣ የአላህን ተባረከ ወተዓላ ውዴታ የሚያሳይ አይደለም። በል በዱንያ ኸይሩም ይሁን ሸሩ የሚከሰተው ለፊትና ነው። በችግሩም በድሎቱም ጊዜ ጌታው አላህ መሆኑን አምኖ በዚያ በትክክለኛው መንገድ ላይ የሚጸናው ማን ነው፣ ወይም ደግሞ በተቃራኒው የሚሆነው ማን ነው የሚለውን ለመፈተን ማለት ነው። ሊነፍሲነሁም ፊህ በሱ ልንፈትናቸው ወመን ዩዕሪድ ዐን ዚክሪ ረቢህ ከጌታው መገሰጫ የሚዞር ሰው ዚክር እዚህ ላይ የተባለው ቁርአን ነው። ወመን ዩዕሪድ ዐን ዚክሪ ረቢህ ከጌታው መገሰጫ ዘወር የሚል ሰው
يسلكه عذابا صعدا أستقاري قطعة يسقبوال صعدا أي شاقا وصعبا يما يتشال كاكم بلاي هنا أستقاري قطعة يسقبوال وأن المساجد لله مسجدوچم هلو لا الله ناتشو فلا تدعوا مع الله أحدا كاللهم قال عندنم أتقزو الذي لا مساجد يتبالو هو الموضع الذي يتخذ لأداء الصلاة صلاة أن يتلاي عبادة وجل مفسم يمجن بابيتنا مسجد يتبالو عندنا دوش علماء ذن دقمو المساجد هي أعضاء السجود سجود يمدرج باتشو يسوون أكالاتوش ناجو نبياتنا عليه الصلاة والسلام بحديث دارت أمرت أن أسجد على 7 أعضاء بلوان بسبات يسوون أكالاتوش عند سجرت هذه جالهون دارت الزيم لا مساجد يتبالو سويت يمي سجد باتشو لا الله تبارك وتعالى سجود يمي يدرب باتشو يسوون أكالاتوش ناجو معنى وتفكر بهون مهلتهم أي بسوون أكالاتوش በመስጊዶችም አላህን እንጂ ሌላን ልናመልክ አይገባንም ሁሉም የአላህ ነው ዒባዳም ለሱ ብቻ ነው መፈጸም ያለበት ነገር ግን እዚህ ላይ የተፈለገው አብዛኛዎቹ ዑለማዎች እንዳሉት መስጊዶች አይ ሶላት የሚሰገድባቸው ቦታዎች ናቸው አማ فلا تدعوا مع الله احد ያለው አላህ ለምንድን ነው አሉ አይሁዶችና ክርስቲያኖች እነሱም የራሳቸው የዒባዳ ቦታ አላቸው كنائس وصوامع የክርስቲያኖቹ ከኒሳ ይባላል የአይሁዶቹ ደግሞ ሶውማዓ ይባላል እነዚህን ያምልኮ ቦታ ከገነቡ በኋላ ያ ቤት የተገነባው አላህ ሊመለክበት ነው ነገር ግን ከሱ ውጭ ያሉ አካላቶችን እዚያ ቤት ውስጥ ያመልካሉ አላህ ተባረከ ወተዓላ ነብያችን አለይሂ ሰላቱ ወሰለም ሱሐቦቻቸውን ከዚያም በኋላ ደግሞ የሚመጡ ኡመቶቻቸውን እነሱ እንዳደረጉት አታድርጉ መስጊዶች ሁሉ ለአላህ ናቸው እምትገዙባቸውም እሱም ብቻ ይሁን እያለ ነው ነብያችን አለይሂ ሰላቱ ወሰለም በሐዲስ እንዳሉት جعلت لي الأرض مسجدا وطهورا ምድር ለኔ የመስገጃ ቦታና መጥራሪያ ተደርጋለኛለች ብለዋል ምድር በአጠቃላይ መስጊድ ናት በተለይ ደግሞ ለነብያችን አለይሂ ሰላቱ ወሰለም ኡማ ማለት ነው እዚህ ላይ መስጊዱን ኻስ ያደረግነው ማዕናው ቅድም ባሳለፍነው መልኩ ነው እንጂ ሙስሊሞች በየትኛውም ቦታ በየትኛውም ጊዜ ዒባዳ ለአላህ ተባረከ ወተዓላ ብቻ መፈጸም ነው ያለባቸው وأن المساجد لله መስጊዶችም ሁሉ ለአላህ ናቸው فلا تدعوا مع الله أحدا كاللهم قال عندنا أتجزوا وأنه لما قام عبد الله وأنه يميلون تلان تسلفنا حرف توكيدنا ضمير الشأن بلن اندابر الرانو مالتنا لما قام عبد الله يدعوه يا الله بارع لقزوا بقوم جزي عبد الله التبالو تزيلاي نبياتنا عليه الصلاة والسلام ناجو قام يدعوه مالته أي قام يعبد ربه تبارك وتعالى الله اللي قزوا الله اللي عملكوا صلاة مقوماتشون إيتكسنوا تلاند دا سالفنو نبياتنا عليه الصلاة والسلام عكاظ የሚባለው የገበያ ቦታ ላይ የሱብሂ ሶላት እያሰገዱ ነው ጅኖች ቁርአንን የሰሙት ያንን ሁኔታ ነው እዚህ አላህ የሚገልጸው وأنه لما قام عبد الله يدعوه يا الله باريا لقزاو بقوم جزي كادوا يكونون عليه لبدا بس لاي يتنبابروا لهم تقربوا النذي جنوج قرآن لما سمعت قال لا تشوفوا يتنسى كنبياتنا عليه الصلاة والسلام عندبتهن القرآن سيسموا تافضوا قرب بلو لما سمعت ነብያችን አለይሂ ሰላቱ ወሰለም ላይ ሊረበረቡባቸው እስታቸው ላይ ሊወጡባቸው ተዳረሱ ይላሉ አንዳንዶቹ ዑለማዎች ደግሞ ካዱ የምትለው ላይ ያለችውን ضمير ወደ መካ ቁረይሾች ይመልሷታል አይ
ነብያችን አለይሂ ሰላቱ ወሰላም አላህን በብቸኝነት ለማምለክ በሚቆሙበት ጊዜ እነዚህ ሙሽሪኮች ተነባብረው ተደራርበው ነብያችን አለይሂ ሰላቱ ወሰላም ለማጥፋት ይቃረባሉ የሚል ማዕና ያስያዙታሉ። የመጀመሪያው የተሻለ ነው። ምክንያቱም ከዙበይር ኢብኑ አልዓዋም ረዲየላሁ ዐንሁ አታር መጥቷል። ይሄ የወረደው ጅኖችን በተመለከተ እንደሆነ ማለት ነው። ወአነሁ ለማ ቃመ ዐብዱላህ የአላህ ባሪያ በቆመ ጊዜ የድዑሁ ሊገዛው አይ አላህን ተባረከ ወተዓላ ካዱ የኩኑነ ዐለይሂ ሊበዳ በሱ ላይ የተደራረቡ የተረባረቡ ሊሆኑ ተቃረቡ። ሊበዳ ማለት ሸይኡን ሙለበድ አይ በዕዱሁ ዐላ በዕድ በጣም ተጣብቆ አንዱ በአንዱ ላይ የተረበረበ ነገር ነው ሊበድ የሚባለው። ሊዛሊክ አንበሳ ጫንቃው ላይ ያለው በጣም የበዛ ጸጉሩ ሊብዳህ ተብላ ትጠራለች። አይ የተረበረበና የተከማቸ ጸጉር ስለሆነ እነዚህም ጅኖች ቁርአንን ከመውደዳቸውና በደንብ ለማድመጥ ከመፈለጋቸው የተነሳ በነቢያችን አለይሂ ሰላቱ ወሰላም ላይ ሊወጡባቸው በእሳቸውም ላይ ሊረባረቡባቸው ተቃረቡ ይላል። ቁል ኢነማ አድዑ ረቢ እኔ የምገዛው ጌታዬን ብቻ ነው በል ይላቸዋል ነቢያችን አለይሂ ሰላቱ ወሰላም። ወላ ኡሽሪኩ ቢሂ አሐዳ በሱም አንድንም አላጋራም። አምልኮዬን በአጠቃላይ የማደርገው ለአላህ ነው። በሌላም የቁርአን አያት እንዳዘዛቸው ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለህ ነቢያችን አለይሂ ሰላቱ ወሰላም ስግደቴም እርደቴም ህይወቴም ሞቴም ለአላህ ነው በል ብሏቸዋል። ህይወታቸውም በዚህ ላይ የተመሰረተ ነበር። እንቅስቃሴያቸው እረፍታቸው ሁሉ ለአላህ ነው። ለህዝቦችህ ቁድዋ አድርጌ ነው የላኩህ የአንተን መንገድ እንዲከተሉ ያዘዝኳቸውና የተላክበትን ዋነኛውን ዓላማ በግልጽ ተናገር። ጌታዬን በአንድነት አመልከዋለሁ በሱም ላይ ምንንም አላጋራም በል ይላቸዋል። ቁል ኢነማ አድዑ ረቢ እኔ የምገዛው ጌታዬን ብቻ ነው በል። ወላ ኡሽሪኩ ቢሂ አሐዳ በሱም ላይ አንድንም አላጋራም። ቁል ኢኒ ላ አምሊኩ ለኩም እኔ ለናንተ አልችልም በላቸው በረን ጉዳትን ወላ ረሸዳ ቀናቻንም እናንተን ከትክክለኛው መንገድ በማስወገድ መጉዳትም ይሁን ወደ ትክክለኛው መንገድ በመምራት መጥቀም አልችልም። የሚመራው የሚያጠመው ሁሉም ነገር በእጁ የሆነው አላህ ተባረከ ወተዓላ ብቻ ነው በል እያላቸው ነው። ቁል ኢኒ ላ አምሊኩ ለኩም እኔ ለናንተ አልችልም በላቸው በረን መጉዳትን ወላ ረሸዳ ቀናቻንም። ቁል ኢኒ ለን ዩጂረኒ ሚነላሂ አሐዱን እኔ ከአላህ ማንም አያድነኝም በል። ለን ዩጂረኒ አይ ለን የምነዐኒ ሚነላሂ አሐድ ከአላህ የሚያስጥለኝ አላህ በእኔ ላይ ክፉን ነገር ማድረስ ከፈለገ ከዚያ ከለላ የሚሰጠኝና የሚያድነኝ የለም በል። ወለን አጅደ ሚን ዱኒሂ ሙልተሐዳ ከሱም ሌላ መጠጊያን አላገኝም። ሙልተሐድ ወሁወ አልመልጀእ አለዚ ዩልተጀኡ ኢለይህ ነቢያችን አለይሂ ሰላቱ ወሰላም ምን እያላቸው ነው? እንኳን እናንተን መጥቀምና መጉዳት ይቅርና በራሴ ላይ እንኳን የሚመጣብኝን ነገር መከላከል አልችልም። ራሴንም መጥቀም መጉዳት አልችልም በአላህ ተባረከ ወተዓላ ፈቃድና ፍላጎት ካልሆነ በስተቀር ነው። ይህ ከሆነ የነቢያችን አለይሂ ሰላቱ ወሰላም ሐል ከሳቸው በኋላ ያሉት ፍጥረቶች ምን ይሆናሉ? ወሁወ አለይሂ ሰላቱ ወሰላም አሽረፉል ኸልቅ አላህ ከፈጠራቸው ፍጥረቶች ሁሉ በላጩ ናቸው። ይህ ደረጃ ያላቸው ከመሆናቸው ጋር ለራሳቸውም ይሁን ለሌሎች ፍጥረቶች ጥቅምና ጉዳትን የማይችሉ ከሆነ ምን ባቢ አውላ ሌሎችም ሰዎች አይችሉም ማለት ነው። ስለዚህ የምንፈልገውን ነገር ሁሉ እንዲያሟላልን የምንፈራውን ነገር ሁሉ
እንዲያስወግድልን ልንለምነው ልንማጸነው የሚገባው አላህ ተባረከ ወተዓላ ብቻ ነው። ቁል ኢኒ ለን ዩጂረኒ ሚነላሂ አሐዱን እኔ ከአላህ ማንም አያድነኝም አይከለክለኝም በል ወለን አጅደ ሚን ዱኒሂ ሙልተሐዳ ከሱም ሌላ መጠጊያ አላገኝም በል ኢላ በላገን ሚነላሂ ወሪሳላቲህ ከአላህ የሆነ ማድረስንና መልእክቶቹን ቢሆን እንጂ እዚህ ላይ ኢላ የምትለዋ ኢስቲስናኡል ሙንቀጢዕ ናት ይላሉ ዑለማዎች። የምትመለሰው ደግሞ ላ አምሊኩ ለኩም በረን ወላ ረሸዳ ወደሚለው ነው። እናንተን መጉዳትም ይሁን ማቅናትን አልችልም ካሉ በኋላ ኢስቲስናኡ መጣ ኢላ በላገን ሚነላሂ ወሪሳላቲህ። አማ ቁል ኢኒ ለን ዩጂረኒ ሚነላሂ አሐዱን የሚለው በመካከል ያለ ሙዕተሪድ ነው። አይ ነቢያችን ዓለይሂ ሰላቱ ወሰላም እንኳን ለሌሎች ለራሳቸው እንኳን ጥቅምና ጉዳትን እንደማይችሉ ሁሉም ነገር በአላህ ፍቃድና መሺአ የሚከሰት መሆኑን ለማረጋገጥና ለማጥበቅ ነው ቀጥላ የመጣቸው አያት ሙዕተሪደን የገባቸው። ስለዚህ ኢላ የምትለው ኢስቲስና ላ አምሊኩ ለኩም በረን ወላ ረሸዳ የሚለውን ሙስተስና የምታደርገው ናት። ኢላ በላገን ሚነላሂ ወሪሳላቲህ ከአላህ የሆነ ማድረስንና መልእክቶችን እንጂ አይ እናንተን መምራት ወይም ደግሞ ማጥመም አቅሙ የለኝም አልችልም። ነገር ግን ምንድነው የምችለው ነገር ከአላህ ዘንድ የተወረደልኝን ሪሳላ ማድረስ መልእክቶቹን ወደ እናንተ ማስተላለፍ ነው። ይህ ነው የነቢያችን ዓለይሂ ሰላቱ ወሰላም ኃላፊነት። አቅማቸውም እዚህ ላይ ነው የሚቆመው። የፈለገውን መምራት የፈለገውን ማጥመም የአላህ ተባረከ ወተዓላ ብቻ ስልጣን ነው። በዚያ ላይ አቅምም ያለው እሱ ብቻ ነው። እኔ የተላኩትን አደርሳለሁኝ፣ የተጫነብኝን ኃላፊነት እወጣለሁኝ፣ የጌታዬን መልእክት አስተላልፋለሁ። ከዚያ በላይ የፈለገውን የሚመራው የፈለገውን የሚያጠመው አላህ ተባረከ ወተዓላ ብቻ ነው። ኢላ በላገን ሚነላሂ ወሪሳላቲህ ከአላህ የሆነን ማድረስንና መልእክቶቹን እንጂ ወመን የዕሲላህ ወረሱለህ አላህና መልእክተኛውን የሚያምፅ ሰው ፈኢነ ለሁ ናረ ጀሀነመ ለሱ የጀሀነም እሳት አለለት ኻሊዲነ ፊሃ አበዳ በውስጧ ለዘላለም ዘውታሪ ሲሆን وهذا العصيان بالكفر والشرك والنفاق አመፁ በክህደት በማጋራትና በንፍቅና ከሆነ ማለት ነው። በአላህ የካዱ በሱ ላይ ያጋሩ ኢማን በትክክል በቀልባቸው ውስጥ ያልገባ ሰዎች አላህ ተባረከ ወተዓላ ለነሱ የጀሃነምን እሳት አዘጋጅቶላቸዋል። እዛ ውስጥ ደግሞ ሲገቡ በማይወጡበት መልኩ ለዘላለም እንዲቆዩ ተደርገው ነው። ወመን የዕሲላህ ወረሱለህ አላህና መልእክተኛውን የሚያምፅ ሰው ፈኢነ ለሁ ናረ ጀሀነም ለሱ የጀሃነም እሳት አለለት ኻሊዲነ ፊሃ አበዳ በውስጧ ለዘላለም ዘውታሪ ሲሆን ሐታ ኢዛ ረአው ማ ዩዕዱነ የሚቀጠሩትን ነገር ባዩ ጊዜ ሐታ የምትለው ያው ለኢብቲዳእ ነው የመጣችው። ማዕናው መሕዙፍ የሆነ ንግግር ከፊቱ አለ ይላሉ ዑለማዎች። ሙሽሪኮች ምንም ነገር አያጋጥመንም እኛ ኃይል አለን ጠንካራ ነን ብዙ ነን እያሉ ይፎክራሉ። نحن أكثر أموالا وأولادا وما نحن بمعذبين እንዳሉት ማለት ነው። ይሄ እስከመቼ ነው? حتى إذا رأوا ما يوعدون የሚቀጠሩትን ነገር ባዩ ጊዜ ይሄ ነገር ሁሉ ይቆማል ይወገዳል። ጉራቸው ብዙ ነን አሸናፊ ነን ማለታቸው የዚያን ጊዜ ይቋረጣል ነው። حتى إذا رأوا ما يوعدون የሚቀጠሩትን ባዩ ጊዜ فسيعلمون يوقالوا من أضعف ناصرا من ردات من دكاما ردات اندالو وأقل عددا بقطرم أنستنيا اندهونا
የውመል ቂያማ በሚመጣበት ጊዜ አላህ ተባረከ ወተዓላ በፍጥረቶች መካከል በሚፈርድበት ጊዜ ወይም ደግሞ አንዳንዶቹ በዱንያ በመዓሪኮችም የፈሰሩት አሉ የበድር ጦርነት እና ከዚያ በኋላ አላህ ተባረከ ወተዓላ ነብያችን አለይሂ ሰላቱ ወሰላም እና ሙስሊሞችን ድል የሰጠባቸውን ዘመቻዎችም ያደረጉት አሉ ወላኪን አልአውላ በየውመል ቂያማ መፈሰሩ ያንን የሚቀጠሩትን ነገር በተመለከቱ ጊዜ ማን ረዳቱ ደካማ እንደዚሁም ቁጥሩ አነስተኛ እንደሆነ በርግጥ ያውቃሉ የአላህ ተባረከ ወተዓላ ሰራዊቶች የሱ ታዛዥ ባሪያዎች በሰልፍ ተደርድረው በቆሙ ጊዜ ጀሃነም 70,000 መገተቻ ኖሯት እያንዳንዱ መገተቻዋ በ70,000 መላእክት እየተጎተተች በመጣች ጊዜ የዚያን ቀን ረዳቱ ደካማው ቁጥሩ አነስተኛው ማን እንደሆነ በርግጥ ያውቃሉ ነው حتى إذا رأوا ما يوعدون የሚቀጠሩትን ባዩ ጊዜ فسيعلمون يوقالوا من أضعف ناصرا وأقل عددا من ردات دكاما قطرم أنستنيا عندهنا قل إن أدري أني على وكمبالي لا شوال نبياتنا عليه الصلاة والسلام إن أدري أي ما أدري أقريب ما توعدون يمتكتروا تنقر قربهن أم يجعل له ربي أمدا ويس ጌታዬ ለሱ የተወሰነ ጊዜ ያደርግለታል የሚለውን አላውቅም በላቸው እነዚህ ኩፋሮች ተሐኩመን ወስተህዛን ይሄ አላህ የሚቀጥለን ነገር መቼ ነው የሚመጣው እስኪ ይሄን ቅጣት አሳየን እያሉ ያቻክላሉ ነብያችን አለይሂ ሰላቱ ወሰላም ይላቸዋል ይሄ እኔ ስራ አይደለም በላቸው ቅጣትን በፈለገበት ጊዜ የሚያስከስተው አላህ ተባረከ ወተዓላ ነው ቅጣቱ መምጣቱ አይቀርም ነገር ግን ይህ የምትቀጠሩት ነገር የሚከሰተው አሁን ይሁን በቅርብ ጊዜ ወይም ደግሞ የተወሰነን ጊዜ አዘግይቶት ከዚያ በኋላ የሚያስከስተው መሆኑን እኔ ዕውቀት የለኝም ይሄ አላህ ተባረከ ወተዓላ ዕውቀት ነው በላቸው ቁል ኢን አድሪ እኔ አላውቅም አቀሪቡ ማ ተውዐዱና የምትቀጠሩት ነገር ቅርብ ይሁን አም يجعل له ربي أمدا ወይም ጌታዬ ለሱ የተወሰነ ጊዜ ያደርግለት አላውቅም በላቸው ዓሊሙ الغይብ የሩቅ ምስጢር አዋቂ ነው አይ አላህ ተባረከ ወተዓላ ይህ ከፈለገ ቅጣቱን በቅርብ ጊዜ የሚያመጣው ከፈለገ ደግሞ የተወሰነ ጊዜ አዘግይቶ የሚያስከስተው ጌታዬ عالم الغيب يرق مستر أواكمنو فلا يظهر على غيبه أحدا بمسترهم لاي ما أننم آياتاوكم لا ملك مقرب ولا نبي مرسل يرق مستر أوكت بالله تبارك وتعالى لا يتقدبن لذلك نبياتنا عليه الصلاة والسلام إلى الجوال بل إلى آيات لاي قل لا أملك لنفسي نفعا ولا ضرا إلا ما شاء الله ولو كنت أعلم الغيب لاستكثرت من الخير وما مسني السوء إن أنا إلا نذير وبشير لقوم يؤمنون لراسي تقمن منهم قداة ألشلم بلاتشو بالله فقاد بالله فلاقود قال هنا بستكر يروق مسترا أما وقبه النور መልካምን ነገር ባበዛሁኝ ክፉ ነገር ባልነካኝ ነበር በላቸው አለ እኔ አስጠንቃቂና አብሳሪ ብቻ ነኝ የሩቅ ምስጢርን የሚያውቀው አላህ ተባረከ ወተዓላ ብቻ ነው በልያለ ነብያችን አለይሂ ሰላቱ ወሰላም ያዛቸዋል قل لا يعلم الغيب قل لا يعلم من في السماوات والأرض الغيب إلا الله وما يشعرون أيان يبعثون እንዳለ በሰማያትም በምድርም የሚኖሩ ፍጥረቶች በአጠቃላይ ሩቅን አያውቁም ከአይናቸው ከስሜት ህዋሳታቸው የተሰወረንና የተጋረደን ነገር መድረስና ማግኘት አይችሉም ይህ ነው የሙእሚኖች ኢዕቲቃድ አማ አንዳንድ ከሱና የወጡ ሰዎች እንደሚያስቡት ነብያችን አለይሂ ሰላቱ ወሰላም እንኳን አይደለም በልከታቸው ያነሱትን ማለት ነው ወልዮች ናቸው
ደጋጎች ናቸው የሚሏቸውን ሰዎች በአላህ ተባረከ ወተዓላ ላይ ብቻ ሊገደብ የሚገባውን ይሄንን የሩቅ ሚስጥር ዕውቀት አሳልፈው የሚሰጧቸው አሉ። ለነብያችንም አለይሂ ሰላቱ ወሰላም በተመሳሳይ መልኩ ለውሐል መሕፉዝ ላይ የተጻፈውን ነገር ያነባሉ፣ ያውቁታል። በል ለውሐል መሕፉዝ ላይ የተጻፈው ጽሑፍ እሱን የጻፈው ቀለም ሳይቀር ያን ዕውቀት የወሰደው ከነብያችን አለይሂ ሰላቱ ወሰላም ነው የሚሉ አሉ። ይሄንን ወደ አላህ መቃረቢያ ነብያችንን አለይሂ ሰላቱ ወሰላም የመውደድ ምልክት አድርገው የሚገልጹ ሰዎች አሉ። ይሄ ሁሉ ባጢል ነው፣ ጥመት ነው። የሩቅ ሚስጥርን የሚያውቅ አንድም የለም። ሐታ ነብያችን አለይሂ ሰላቱ ወሰላም እሳቸው ካላወቁ ሌላው እንዴት ያውቃል? አማ መሻይኾች ዘንድ እየተሄደ አውሊያዎች ናቸው ተብለው የሚታሰቡ ሰዎች አጠገብ እየተሄደ የነገን ያውቃሉ ምን ይከሰታል እንዲህ እያሉ መጠየቅ ይሄ ሁሉ ضلال ነው፣ ከሱና መንገድ የሚያስወጣ ነው። ዓሊሙል ገይቢ የሩቅ ሚስጥር አዋቂው فلا يظهر على غيبه أحدا በሚስጥሩ ላይ አንድንም አያሳውቅም አያሳይም إلا من ارتضى من رسول ከመልእክተኛ የወደደውን ቢሆን እንጂ። አይ አላህ ተባረከ ወተዓላ ይሄንን ሚስጥሩን አንዳንድ ጊዜ ለመልእክተኞቹ ሊያሳውቃቸውና ሊያሳያቸው ይችላል። በል ያሳውቃቸዋል፣ ያሳያቸዋል። ምክንያቱም እነዚህ መልእክተኞች ምድር ላይ ሲመጡ የአላህን ተባረከ ወተዓላ መልእክት ለማስተላለፍ ነው። እሱን ወክለው የእሱን ንግግር እየተናገሩ ነው። ስለዚህ ከአላህ ለመላካቸው የአላህ መልእክተኛ ለመሆናቸው አላህ እንጂ የማይችለው ነገር ከሆነ የተወሰነ እነሱ ዘንድ መገኘት አለበት። ሙዕጂዛ እንዲሆን ለሰዎች እነዚህ ሰዎች ትክክለኛ ነብያቶች ከአላህ ዘንድ የተላኩ መልእክተኞች መሆናቸውን ለማረጋገጥ። ስለዚህ አላህ ተባረከ ወተዓላ በሩቅ ሚስጥር ዕውቀት በብቻው የተነጠለ ነው። ከሱ ሌላ ፍጥረቶች የሩቅ ሚስጥርን አያውቁም። ነገር ግን ከዚህ ከምስጥሩ ለወደዳቸውና ለመረጣቸው መልእክተኞቹ የተወሰነውን ያሳውቃቸዋል፣ ያሳያቸዋል። ይሄን ደግሞ የሚያደርገው አንዳንድ አውሊያንን የአላህ ወዳጅነን እያሉ ኸልዋ ውስጥ እየተቀመጡ ሰው አጠገብ ደረጃ ለማሳየት ወይም ደግሞ እነዚህ እኮ የአላህ ሰዎች ናቸው ለመባል ሸይጣን ያሾከሾከባቸውን እንዲህ እኮ አይተናል እያሉ እንደሚናገሩት አይደለም። አላህ ሚስጥርን ለባሮቹ ሲያሳውቃቸው ለሁለት ምክንያት ነው ይላሉ ዑለማዎች። ኢማ ለልሑጃ አው ለልሓጃ፣ ወይ ማስረጃ እንዲሆን ነው ወይም ደግሞ አስፈላጊ ሆኖ ስለተገኘ ነው። ለምሳሌ አንድ የአላህ ባሪያ ሙእሚን ነው፣ ተቅይ ነው፣ መውጣት የማይችልበት መከራ ውስጥ ገባ። የዚህን ጊዜ አላህ ይህንን ሰው ሊያከብረው ይችላል። ከልማድ ወጣ ያሉ ነገራቶችን አስከስቶ ከዚያ ችግር ውስጥ ሊያወጣው ማለት ነው። ከአንዳንድ ሰለፎች እንደተያዘው ጭው ያለ በረሃ ውስጥ ገብተው የሚበሉት የሚጠጡት ሲያጡ በእግራቸው መሬት መታ እያደረጉ ውሃ ይፈልቅላቸው ነበር። እነዚህ አላህ ደጋግ ባሮች ናቸው። አማ ውሃ የሞላበት ቦታ ተቀምጦ ኑኑ ይዩኝማ ቆይ ላሳያችሁ እያለ እንዳስማተኛ ውሃ፣ ይሄ የአውሊያዎች ባህሪ አይደለም። ሐቀን የአላህ ደጋግ ባሪያዎች እንዲህ አይነት ነገር ከነሱ እንዲታወቅ ራሱ አይፈልጉም። እንዲህ አይነት ደረጃ እንዳላቸው መታወቁ ፈተና እንደሚያመጣባቸው ከዲናቸው ላይ ሊያስወግዳቸው ሁሉ እንደሚችል ስለሚያውቁ ይፈራሉ፣ ይጠነቀቃሉ እንጂ ኑኡዩኝ እያለ እንዲህ ተፈተናል ኻድሙን አገልግሉን የሚል ሰው ይሄ ከዊላያ የራቀ ነው እንጂ የአላህ ወዳጅ የሚባል አይደለም። አንድ ለዚህ ነው ለሐጃ ነው፣ ሌላው ደግሞ ለሁጃ ነው። አይ ማስረጃን ለማረጋገጥ እነዚህ ሰዎች ያሉበት መንገድ ሐቅ መሆኑን ይዘውት የመጡት መልእክት ከአላህ ተባረከ ወተዓላ መሆኑን ለማረጋገጥ ነው። ለነብያቶች በአጠቃላይ እንዳደረገው ማለት ነው።
ስለዚህ ኢላ መን ኢርተዳ ሚን ረሱሊን የሚለው ከወህዩ ከገይቡ መን ኢርተዳ بمعنى መን ኢስጠፋ ወክታር ማለት ነው። የመረጣቸው ከሰዎች ሁሉ መካከል ያበለጣቸው ለሆኑት መልእክተኞቹ ለነሱ ከምስጥሩ የተወሰነ ያሳውቃቸዋል። ከዚያ ውጭ ግን የምስጥሩ ዕውቀት በሱ ብቻ የሚገደብ ነው። ኢላ መን ኢርተዳ ሚን ረሱሊን ከመልእክተኛ ለወደደው ቢሆን እንጂ فإنه يسلك من بين يديه ومن خلفه እሱ ከበፊቱና ከበኋላው ያደርግለታል ረሰዳ ተጠባባቂ አይ ይህ አላህ የመረጠውና የወደደው መልእክተኛ በሱ ላይ ያወረደበት ምስጢር ለሱ እንዲያውቅ የተደረገው ገይብ ሌሎች አካላቶች ዘንድ እንዳይደርስ እንዲጠበቅ አላህ ተባረከ ወተዓላ ከበስተኋላውም ከበስተፊቱም ጠባቂዎችን ያደርጋል። وهذا بمعنى الإحاطة ነው። አይ من كل جانب በሁሉም አቅጣጫው ከፊት ለፊቱም ከኋላውም ከግራም ከቀኙም በምንም በኩል ክፉ ነገር እንዳያገኘው ጥበቃ ይደረግለታል ነው። ሰዎች በአጠቃላይ አላህ ተባረከ ወተዓላ ጥበቃ አድርጎላቸዋል በመላእክቶች يحفظونه من أمر الله እንዳለው ማለት ነው። لهم معقبات من بين يديه ومن خلفه يحفظونه من أمر الله ለመልእክተኞች ግን ለሌሎች ሰዎች ከሚደረገው ጥበቃ በተጨማሪ ይሄንን ወህይ ለመጠበቅ ከበስተኋላው ከበስተፊቱ በሁሉም አቅጣጫ ሸይጣኖችን የሚያባረሩ ወህይን ከባጢል የተለየ ለማድረግ የተዘጋጁ ጠባቂዎች አሉ ነው። فإنه يسلك من بين يديه ومن خلفه رصدا እሱ ከበስተፊቱና ከበስተኋላው ጠባቂ ያደርግለታል። አይ አላህ ተባረከ ወተዓላ ለዚህ መልእክተኛ ወህዩ በትክክል እንዲደርሰው ሸይጣኖች ከአላህ ዘንድ ያልሆነን ነገር እንዳይቀላቅሉበት ጠባቂዎችን ያደርግለታል ነው። አንዳንድ ዑለማዎች እንዳሉት እነዚህ መላእክቶች መልእክተኞቹን ከበው የሚጠብቁት ከሸይጣን የተለያዩ ባጥሎች ከመጡ ይሄ ከጌታ ዘንድ የመጣ አይደለም ይላሉ። ትክክለኛው ወህይ ደግሞ በሚመጣበት ጊዜ ይህ ነው ከጌታ ዘንድ የመጣልህ ወህይ ብለው ማረጋገጫ ይሰጣሉ። ليعلم أن قد أبلغوا رسالات ربهم የጌታቸውን መልእክቶች ያደረሱ መሆናቸውን ሊያውቅ ነው። ላም እዚህ ላይ ከምን ጋር ነው ተያያዥነቷ? يسلك من بين يديه ومن خلفه ከሚለው ጋር ነው። አላህ ተባረከ ወተዓላ ከበስተፊቱም ከበስተኋላውም ጠባቂዎችን የሚያደርገው ለምንድን ነው? ليعلم ያውቅ ዘንድ ነው። እዚህ ላይ ليعلم የሚለውን ቃል ላይ ያለችውን ضمير በተለያዩ መንገዶች ነው የተረጎሟት። አንዳንዶቹ ዑለማዎች ኢብኑ ጀሪር ረህመቱላሂ ዐለይሂ እንደመረጠው ضميሩ ወደ መልእክተኞቹ የሚመለስ ነው አሉ። አይ ليعلم الرسول عليه الصلاة والسلام أن قد أبلغوا رسالات ربهم የሚለው ደግሞ ከሱ በፊት የነበሩ መልእክተኞች በትክክል የአላህን መልእክት ያደረሱ መሆናቸውን ያውቅ ዘንድ ነው። አንዳንዶቹ ደግሞ ضميሩን ወደ ኩፋሮች የሚመልሱት አሉ። አይ የአላህ መልእክተኞች መልእክታቸውን በትክክል የሚያደርሱ መሆኑን እንዲያውቁ ወደ ኢብሊስም إلى غير ذلك من الأقوال ولكن الراجح ضمير ወደ አላህ የሚመለስ መሆኑ ነው። ليعلم የሚለው ደግሞ علم الشهادة ነው። አላህ ተባረከ ወተዓላ ሁሉንም ነገር ያውቃል አዘለን ወአበደን። ነገር ግን በሩቅ ያወቀው ዕውቀት ተከስቶ ምክንያቱም አላህ ተባረከ ወተዓላ ሰዎችን ቀድሞ ባወቀው ዕውቀት አይቀጣቸውም። ከኛ መካከል ማን መልካም እንደሚሰራ ማን ክፉ እንደሚሰራ ማን የጀነት ነው ማን የጀሃነም ነው አላህ ተባረከ ወተዓላ ሁሉንም ነገር ያውቃል።
ነገር ግን እኛን የሚቀጣንም ሆነ የሚመነዳን ቀድሞ ባወቀው ዕውቀቱ ሳይሆን ቀድሞ ያወቀውን ዕውቀት በማይቃረን መልኩ በሚከሰተው ክስተት ነው። ስለዚህ እዚህ ላይ ሊዕለመ አን ቀድ አብለጉ ሪሳላት ረቢሂም ማለቱ ምንድነው? አይ ሊየሽሀደ ወሊዕለመ ዒልመ ሸሃዳ ማለት ነው። የሚከሰተውን ክስተት የሚመለከትበት በሆነ መልኩ ያውቅ ዘንድ ነው። አን ቀድ አብለጉ ሪሳላት ረቢሂም የጌታቸውን መልእክቶች ያደረሱ መሆናቸውን እነዚህን መላእክቶች ጠባቂ የሚያደርጋቸው መልእክቱ በተረጋገጠ መልኩ ምንም አይነት ጥርጥር በማይገባበት መልኩ የደረሰ መሆኑን ለማወቅና ለማረጋገጥ ነው። ይህ ነው ራጂሑ ضميሩን ኢብኑ ከሲር ረሕመቱላሂ ዐለይሂ እንዳለው ወደ አላህ ተባረከ ወተዓላ መመለሱ ሐታ ቀጥለው የሚመጡት ቃላቶች ራሱ ضميሩ ወደ አላህ መመለሱ ራጂሕ መሆኑን የሚያመላክቱ ናቸው ይላል። ሊዕለመ ያውቅ ዘንድ ነው አን ቀድ አብለጉ ሪሳላት ረቢሂም የጌታቸውን መልእክቶች ያደረሱ መሆናቸውን ወአሓጠ ቢማ ለደይሂም እነሱ ዘንድ ባለውም ነገር ዕውቀቱ የከበበ ነው። አይ አላህ ተባረከ ወተዓላ አሓጠ ዒልሙሁ ቢማ ለደይሂም የጌታቸውን መልእክቶች ማድረሳቸውን ያውቅ ዘንድ ነው ስል ዕውቀቴ ጎድሎ አይደለም፣ የማላውቀው ነገር ኖሮ አይደለም። በል ዒልሚ ሙሒጡን ቢማ ለደይሂም እነሱ ዘንድ ያለውን ነገር ሁሉ ዕውቀት ያካበበ ነው። ከፊትም ከኋላውም ያለውን በአጠቃላይ አውቃለሁኝ እያለ ነው። ወአሓጠ ቢማ ለደይሂም እነሱ ዘንድ ያለውንም ዕውቀቱ የከበበ ነው። ወአሕሷ ኩለ ሸይኢን ዐደዳ ነገሩንም ሁሉ በቁጥር ይዞታል አውቆታል። አሕሷ ቢመዕና ዐረፈ ቀድረሁ ወضበጠሁ በምድር ላይ ምን ያክል ጠጠር እንዳለ ምን ያክል ቅጠል እንዳለ ከዝናብ የሚወርዱት ጠብታዎች ምን ያክል ናቸው ሁሉንም ነገር አላህ ተባረከ ወተዓላ ጁምለተን ወተፍሲላ በጥቅልም በዝርዝርም ያውቃል። ነገራቶችን ጁምለተን ብቻ አይደለም የማውቀው። በምድር ላይ ጠጠሮች አሉ፣ ጋራዎች አሉ፣ ወንዝ አለ፣ ዛፍ አለ። ላ እነዚህ ዛፎች ምን ያክል ፍሬ ነው ያላቸው፣ ምን ያክል ቅጠል ነው ያላቸው፣ በምድር ላይ ያሉ አሸዋዎች፣ ጠጠሮች ከኢብኑ ዐባስ ረዲየላሁ ዐንሁ እንደተያዙ ማለት ነው። እያንዳንዱን ነገር አላህ ተባረከ ወተዓላ በቁጥር አንድ በአንድ ልቅም አድርጎ ያውቃል። እነዚያንም እንደዚሁ በትክክል ይዟል። ወአሓጠ ቢማ ለደይሂም እነሱ ዘንድ ያለውን ዕውቀቱ የከበበ ነው። ወአሕሷ ኩለ ሸይኢን ዐደዳ ነገሩንም ሁሉ በቁጥር ያውቃል ይዟል። هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك